የጸላችሁበትን የዛሬው ቀን ለመድረስ የተመኛችሁበትን እግዚአብሔር ቀኑን ስላደረሰ እንኳን እግዚአብሔር በሰላም አደረሰ። አበባችሁ እንኳን አወለለም አበባችሁ ያለ አበባችሁ አበባችሁን አውለበልቡ። ኮንግራቹሌሽን እንደገና ኮንግራቹሌሽን እንደገና ኮንግራቹሌሽን። እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። እግዚአብሔር እንኳን ደስ አሰኛችሁ፣ እንኳን ደስ አላችሁ። ከአዲስ አበባ የመጣችሁ፣ ከአርባ ምንጭ የመጣችሁ፣ ከሐዋሳ የመጣችሁ፣ ከሌላ ቦታ ከሰላምበል የመጣችሁ፣ ከዳውሮ የመጣችሁ፣ ከትግራይ ክልል የመጣችሁ፣ በእውነት ነው ብላችሁ ከአማራ ክልል የመጣችሁ፣ ከጌዲዮ የመጣችሁ እዚህ ያላችሁ ከመጣችሁበት መንገድ ሁሉ ለእናንተ መልካም ያደረገ እግዚአብሔር መንገዳችሁ ለእናንተ ሰላም ያደረገ እግዚአብሔር የተባረከ ይሆን። ኮንግራቹሌሽን። በተለያዩ በእውነት ከተለያዩ ተባረኩልኝ። አሜዚንግ ታይም ነው። ስለዚህ የመጽሐፍ ቅዱሳችን የኛ የኮሌጃችን መሬት ጥቅስ ቆላስይስ ምዕራፍ 1 ቁጥር 28 እና 29 ላይ ያለ ነው። እኛ በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ የገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው። We are preaching only Christ, the Son of God. Really, He who has died on cross. በሱ በመስቀሉ ሞትና በሱ በመስቀሉ ደሙ ነው የዳን ነው የምንሰብከው። ይህ ኮሌጅ የሚሰብከው ክርስቶስን ነው። ስለዚህ በእኛ አፋችን ያለው የምናስተምረው የምንሰብከው የሐሰት ትምህርት አይደለም። ስለዚህ ቢብሊካል ግራውንድ ያለው የእግዚአብሔር ቃል እውነቱን ነው የምናስተምረው። ስለዚህ ወደዚህ ጉባኤ የመጣችሁ ወይም ወደዚህ ኮሌጅ የምትመጡ ነው የመጣችሁ ደስ ይበላችሁ። እግዚአብሔር አምላክ እንኳን አመጣ። ገና እግዚአብሔር ብዙን ያስተምራችኋል። አሜን። በኢትዮጵያ 30 ዓመት የቆየ አንጋፋ ኮሌጅ ነው። መነሻውን ከካናዳ ተነስቶ አንዱ ከስዊድን ተነስቶ የመጣ ኮሌጅ ነው። ስለዚህ ክንድ ያለበት ነው። እዚህ ኮሌጅ የተማረ ብራዘር ሌት ሚ ቴል ዩ እግዚአብሔር ከኔ ጋር እናገራለሁ። እዚህ ኮሌጅ የተማረ in the world wherever you go የትም ትሄዳለህ፣ ትሰብካለህ። እውቅና ያለ ኮሌጅ ነው። የትም ዓለም አሁን እዚህ ኮሌጅ ተምሮ ጀርመን ያሉ አሉ፣ 7 ጀርመን ያሉ አሉ፣ ካናዳ ያሉ አሉ፣ ሳውዲ አረቢያ ያሉ አሉ፣ ዱባይ ያሉ አሉ፣ ደቡብ አፍሪካ ያሉ አሉ። በኃይለኛ ተቀባይነት ኢንተርናሽናል ኮሌጅ ነው። ስለዚህ ተማሩ። የተማራችሁ እንደገና ተማሩ። ዲፕሎማ ዲግሪዎች፣ ማስተርስ፣ ዶክተሬት። እኛ እስከ ዶክተሬት ድረስ እናስተምራለን። በሁለት ቋንቋ ነው የምናስተምረው፣ በአማርኛ በእንግሊዝኛ። ለእኛ 33 ዓለም አቀፍ አስተማሪዎች አሉ። 33 አስተማሪዎች አሉ። 48 ኮኦርዲኔተሮች አሉ። በዓለም አቀፍ አንድ ኮኦርዲኔተር ፕሮፌሰር አለ ማይክል። በኢትዮጵያ ደግሞ አንድ ኮኦርዲኔተር አለ በግዱ የሚባል። ይሄ በእናንተ ቤት ነው። ስለዚህ ተማሩ። እነዚህ ያለላችሁ እግዚአብሔር ፈጥሮኛል። በቃ ለእናንተ ነው የፈጠረው። ቀሪውን እቀጥላለሁ። ክቡር እንግዶች አሉ። በመጀመሪያ በእውነት የተከበሩ ክቡር ዶክተር እስራኤል ጎአ በእግዚአብሔርና በእግዚአብሔር ሕዝብ ፊት እንድትቆም በአክብሮት እጠይቃለሁ። በጣም የሚገርም እግዚአብሔር ለእኛ ዛሬ አሳልፎ የሰጠን ክቡር ፓስተር አበበ ወርቁን በእግዚአብሔር ቤትና በሰው ፊት እንድትቆም በአክብሮት እጠይቃለሁ። እነዚህ እና ሌሎች ወንድም ክቡር አቶ ተስፋዬ ሌራ በሕዝብና በእግዚአብሔር ፊት እንድትቆም በአክብሮት እጠይቃለሁ። ሌሎች በዚህ ቦታ የተጠሩ ወንድሞች ወደ 7 የሚሆኑ ናቸው። እዚህ ቃል ጨርሰን ደርሰናል።
እንግዲህ ከደረሱ አብረን ከነሱ ጋር ግሩም ነገር እንሰማለን። አርጨጨ ደርሰናል ብሏሉ። በእግዚአብሔር ቤት እና በሰው ፊት ስለቆማችሁ በጭብጨባ አስቀሩ። እነሱ ስላለ ስለዚህ ይህ ምረቃ ለእኛ በእግዚአብሔርና በሰው ፊት የተከፈተ እንደሆን የኮሌጁን የምረቃ ስነ ስርዓቱን እንዲያስፈጽሙልን ክቡር ዶክተር እስራኤል ጎአ የኮሌጁን መምሪያ